በአንድ ምሽት በ1990 ቲና ሳልቫቶሬ የተባለች ሴት ያደረገችውና ምንም ባልተፈጠረና ሰላማዊ በሆነ ጊዜ የጀመረችውን የምሽት መኪና ጉዞ ወደ አስፈሪ ነገር ይቀየራል። ይህም ከበስተጀርባዋ አንድ የሚከታተላት መኪና መኖሩን ስታስተውል ነው። አሽከርካሪው እንዳታስተውለው በማሰብ የአእምሮ ጨዋታ የተጫወተ ሲሆን አንዴ ቀድሟ ትሄድና ነገር ግን ከፊቷ ጥቂት ርቀት ላይ ይቆማል። አሁንም ቲና በጣም ፈራች። የከፈተችው ሙዚቃ ጭራሽ ማጣጣም አልቻለችም። ግራ ተጋብታለች። ቲና ፍጥነቷን ጨመራ ትቀድመዋለች። ነገር ግን አሽከርካሪው ከጥቂት ሰከንዶች በኋላም ይከተላታል። አሁን እሷን እያደናት እንደሆነ ግልጽ አድርጓል። ቲናም ተገንዝባለች። ወደ አንድ የነዳጅ ማደያ ገብታ በመቆምም በሮቹን ለመክፈት እየሞከረችና እርዳታ ለማግኘት ትጮኻለች። ነገር ግን ተዘግቶ ስለነበር ማንም ሊመልስላት አልቻለም። እየተከታተላት ያለው አሳዳጁም ደርሶ መኪናውን ያቆማል። ረጋ ብሎ ከጀርባው ሳጥን ውስጥ አንድ መሳሪያ ያወጣል። ከዚያም ቲና የከፈተችውን ሙዚቃ ያጠፋዋል እና አደኑን ይጀምራል። ቲና ቁጥቋጦቹ አጠገብ ተሸሽጋ ሳለ አንድ የሚመጣ ከባድ መኪና ታያለች እና እድሏን ለመሞከር ትወስናለች። አስፓልቱ ፊት ለፊት ወጥታ እርዳታ ያገኘች መስሏት በእፎይታ ስሜት መሬት ላይ ትወድቃለች። ከጥቂት ጊዜ በኋላ በከርን ካውንቲ ግዛት ምክትል ሸሪፍ ዲክ ለአንድ ስርቆት ወንጀል ማስረጃ ሰብስቦ እንዲያመጣ ወደ ሎስ አንጀለስ እንዲሄድ በካፒቴን ሄንሪ ስራ ይሰጠዋል። በማግስቱ የመጀመሪያ ደረጃ ፍርድ ቤት ችሎት ስላለ ማስረጃው ከሌለና ካልተገኘ ወንጀለኛው መቅጣት ስለማይቻል በነጻ ይሰናበታል ማለት ነው። ከዚያ በኋላ ዲክ ጉዞውን ይጀምራል። እናም የሎስ አንጀለስ የፎረንሲክ ክፍል ይደርሳል። የላቦራቶሪ ሰራተኛውም ማስረጃውን እንድትሰጠው ይጠይቃታል። በዚህ አጋጣሚ በጠረጴዛው ላይ በፕላስቲክ ያሸገ ዕቃ ትኩረቱን ይስበዋል። ሰራተኛዋ ማስረጃውን ወረቀት በመስጠት ታረጋግጥለታለች። ነገር ግን ያለ ፊርማ ከክፍሉ እንደማያወጣ ትነግረዋለች። እንደገና ሊመረመር ስለሚገባ እሱን ለመልቀቅ ከነፍስ ማጥፋት ወንጀል ምርመራ ክፍል ፈቃድ ያስፈልጋታል። ከህንፃው ሲወጣ የራሱ መኪና ሊጎተት ሲዘጋጅ ያያል። ይህን ያደረገው ደግሞ ምንም ግድ የማይሰጠውና ግድ የለሹ ሰርጀንት ጂም ባክስተር ነበር። ደግነቱ መኪናዋ ወደ ዋናው ጣቢያ ከመሄዱ በፊት ያስቆመዋል። ወደ ድሮ ጓደኛው ካፕቴን ካርል ቢሮ ይሄዳል። እናም ምርመራው በማግስቱ ጠዋት የመጀመሪያ ስራ እንደሚሆን ይነጋገራሉ። ምንም አይነት ተዛማጅ ውጤት ካልተገኘ ማስረጃውን ይዞ ለመሄድ ፈቅዶለታል። ካርል አስቀድሞ ለሄኔሪ ደውሎለት ነበር። ሄኔሪም ዲክ ምርመራው እስኪጠናቀቅ ድረስ በከተማው እንዲቆይ ከዚያም በማግስቱ ማስረጃውን እንዲያስረክብ አዞታል። ካርል ይህ እንደ ጥሩ አጋጣሚ ሆኖለታል። ምክንያቱም ዲክ ወደ ከርን ካውንቲ ከመዛወሩ በፊት ጥሏቸው የሄዳቸውን የድሮ ጓደኞቹን ሁሉ ለመጠየቅ እድል ያገኛል። ዲክ ሌላኛውን ጓደኛውን ሰርጀንት ሮጀርስን ሰላም ካለ በኋላ ጂም ስለ ተከታታይ ግድያዎች ጋዜጣዊ መግለጫ ወደሚሰጥበት ክፍል በር ላይ ይቆማል። ዲክ ለሚያውቀው አንድ ጋዜጠኛ በጆሮ የሆነ ነገር ይነግረዋል። እናም ጂም ለጥያቄ እድል ሲሰጥ ጋዜጠኛው እጁን ያወጣል። ምናልባት ተሳስቼ ሊሆን ይችላል፣ ነገር ግን ከ2 ወራትና ከ4 የግድያ ሰለባዎች በኋላ ከአሁን ምንም ተጠርጣሪ የላችሁ ማለት ነው በማለት ጥያቄውን ይጠይቀዋል። ጂም መረጃ ሊሰጣቸው የሚችልበት ምንም አይነት ተጠርጣሪ እንደሌላቸው ይመልሳል። እናም ጂም እንደ ኮብላይ ውሻ በአይኑ እየተከተለው ሳለ ዲክ ክፍሉን ጥሎ ይወጣል። ከዚያ በኋላ ካርል ለጂም እያጋጠማቸው ስላለው ጫና ይነግረዋል። ምናልባትም በሆነ ደረጃ ላይ እርዳታ ለማግኘት ወደ ፌዴራሎቹ ሊሄዱ እንደሚችሉ ፍንጭ ይሰጣል። ይህ ጂምን ምንም አላስደስተውም። በኋላ በዚያኑ ምሽት ዲክ የድሮ ጓደኛውን ዲቴክቲቭ ኤስን ያገኘዋል። ኤስም የድሮ ጊዜያቸውን ለማውራት ቡና ለጋብዝ ብሎ ሀሳብ ያቀርባል። በዚህ መሃልም ጂም የዲክን ማንነት ይረዳል። እሱ ያ ታሪክ የሚያወራለት ጎበዝ መርማሪ ጆ ዲኮን መሆኑን ይገነዘባል። ካፌ ውስጥ ከነሱ ጋር ይገናኛል እና ዲክ ጋዜጣዊ መግለጫውን በያዘበት መንገድ ላይ አስተያየት ይሰጣል። ጂም ከኤስ ጋር ከመሄዱ በፊት ዲክን አብሯቸው የወንጀሉን ቦታ እንዲያይ ይጋብዘዋል። እንዲያውም ዲክ አንዳንድ ፍንጮችን ሊሰጣቸው እንደሚችል ይጠቁማል። እዚያ ሲደርሱ ኦፊሰር ሄንደርሰን በተጎጂዋ በጁሊ ብሮክ ህንፃ ውስጥ መብራት እንደጠፋ ነገር ግን እንዲስተካከል መደወሉን ይነግራቸዋል። ሁሉም በባትሪ ታግዘው ወደ ላይ ይወጣሉ። ከዚያም የዩቪ መብራትን ለመጠቀም ባትሪዎቻቸውን ያጠፋሉ። በድንገት መብራት ይመጣል። የአስፈሪ እይታ ሁሉንም ያስደነግጣል። ጂም አስከሬኑን ለምን በትክክል እንዳልተቀመጠ እያሰበ የወንጀሉን ቦታ ለመተንተን ይሞክራል። ዲክ ግን ኤስ የመስኮቱን አሻራዎች እንዲወስድ ሀሳብ ያቀርባል። እዚያ የድሮ ጓደኛው ፍሎን ያያል። እሷም እሱን እዚያ በማየቷ አይኖቿን ማመን አልቻለችም። ስራዋን እስክትጨርስ ድረስ አብሯት እንዲቆይ ትጠይቀዋለች። እሱም ይስማማል። በአፓርታማ ውስጥ ፍተሻቸውን ይቀጥላሉ። ጂም በዝምታ ኤስን ዲክ መቼ ነው ጉዳዩን የሚፈታለት ሲል ይጠይቀዋል። እንግዲህ ዲክ የራሱ የሆነ ስራ ስልት አለው ብሎ ይመልስላታል። አስከሬኑን ከፍሎን ጋር ከፈተሹ በኋላ ጂም ሴትዮዋን ከቦታዋ ተንቀሳቅሳ እንደነበር እርግጠኛ ይሆናል። ዲክ ግን ታሪኩን አንድ ላይ ለመግጠም በመሞከር ፍተሻውን ይቀጥላል። በኋላ ላይ ዲክ በቀጥታ ከጁሊ አፓርታማ ትይዩ ወደሚገኘው ህንፃ ይሄዳል።
እዚያ ተቀምጦ ከዚያኛው እይታ አንጻር ይመለከታል። ጂምም አንድ ነገር ያስተውላል። ከዚህ በኋላ ጂም ለዲቴክቲቭ ጂም ሙሉ ምርመራ እንድታደርግ የጁሊንም ታሪክ በደንብ እንድትመረምርና የወሲብ ወንጀለኞችንም እንዲሁም በድብቅ ሰዎችን የሚያዩ ሰዎችን እንድትፈትሽ ይነግራታል። እንዲሁም አሻራ ለማግኘት ላቦራቶሪው ላይ ጫና እንድታደርግ ያሳስባታል። ዲክ ዝም ማለቱን አይቶ ይጠራዋል። ዲክም ከሌሎች ሰለባዎች መካከል የንክሻ ምልክት የነበረበት አለ ወይ ብሎ ይጠይቃል። ጂም አንደኛዋ ላይ እንደነበር ይነግረዋል። ዲክ ለምን እንደጠየቀ ግን ይገረማል። ዲክ በሰሜን በኩል ተመሳሳይ ጉዳይ እንደነበር ይሰማዋል። ወደ መኪናው ሲገቡ ግን ሌላ ምንም ነገር አይናገርም። ዲክን ካወረደው በኋላ ጂም በማግስቱ ጠዋት ቁርስ ሊጋብዘው ሀሳብ ያቀርባል። ቦታውንም ነግሮት ይሄዳል። በጎዳናዎች ላይ የነዳ ሳለ ዲክ በርካታ ሴተኛ ዳሪዎችን ያያል። ይህም በዚህ አደገኛና አስፈሪ ተከታታይ ገዳይ ባለበት ወቅት በጣም የሚገርም ነበር። በዚህ መሃል አንዲት ወጣት ሴት በምሽት ስፖርት ሰርታ አብራት ከሮጠው ጓደኛዋ ጋር ትለያያለች። ነገር ግን አንድ እንግዳ መኪና በድንገት እሷ በሄደችበት አቅጣጫ ይከተላታል። ገዳዩ ቀጣይ ሟችን ያገኘ ይመስላል። በማግስቱ ጠዋት ዲክ ለሄነሪ ይደውላል። ሄነሪ ግን ማስረጃውን አሁን እንደማይፈልጉትና በማግስቱ እንዲመለስና እንደሚጠብቁት ይነግረዋል። ጂም ያገኘዋል። ዲክ በአብዞርቫቶሪው አካባቢ የታየው እሱ መሆኑን እንደሚያውቅ ይነግረዋል እና ዲክ እዚያ ባሄድ ኖሮ እሱ ራሱን ሊያመልጠው እንደሚችል ያምናል። ስታን ፒተርስ የተባለና የወሲብ ወንጀል ሪከርድ ያለው ሰው በተጎጂዋ ሰፈር በድብቅ ሰዎችን ሲያይ ተይዟል። ጂም ዲክ ለጥያቄው እንዲቆይ ሀሳብ ያቀርባል። በመቀጠል ስታን በዚያ ክፍል ውስጥ በመገኘቱ ብቻ ተጨንቆ ባለበት ጂም የጁሊን ፎቶዎች ሲያሳየው ይበልጥ ጭንቀቱ ይጨምርና ይደነግጣል። እሷ በምትሄድበት መንገድ ላይ ሽንቱን እየሸና ብቻ እንደነበር በመናገር ራሱን ለመከላከል ይሞክራል። ለሞቷ ምክንያት በምንም አይነት እጁ እንደሌለበት ይምላል። ከውጭ ሆኖ የሚመለከተው ዲክ ስልኩን አንስቶ ለጂም የሆነ ነገር ይነግረዋል። ጂም ስልኩን ካስቀመጠ በኋላ ስለ ሜሪ ሮበርትስ የተባለች ሴት ምን እንደሚያውቅ ይጠይቀዋል። የስታንስ ሙሉ ባህሪ በድንገት ይቀየራል። ልክ ከሌላኛው ወገን የዲክን መኖር መገመት የቻለ ይመስል ዲክ ወደ ቆመበት የመስተዋት ግድግዳ መጠጋት ይጀምራል። በኋላ ላይ ጂም ዲክን ስለ ሜሪና ስለ ስታን መካከል ስላለው ግንኙነት ይበልጥ ይጠይቀዋል። ዲክ ግን ሆን ብሎ ነገሩን አደብዝዞ ይተወዋል። ከዚያም ጂም ወደ ጂሚ ጠረጴዛ ይሄዳል። የሜሪን መረጃ እንድታወጣ ይነግራታል። እሷም ስለ ራት ባንስ ቤተሰቦች የጠፋ ሰው ሪፖርት ሊያደርጉ እንደመጡ ትናገራለች። እሷ ባለፈው ምሽት ስትሮጥ የነበረችው ልጅ ነች። ልጃቸው ሮንዳ አሁን ካለው ጉዳይ ጋር የተያያዘች ይመስላቸዋል። ነገር ግን ካሁን ምንም አይነት አስከሬን ስላልተገኘ ጂም ይህንን ጉዳይ በጠፉ ሰዎች ስም ይመዘግበዋል። ሰውየው ብዙ መጥፎ ዜናዎችን አስተናግዷል። ወደ ኪርን ካውንቲ የተመለሰ ሳለ ዲክ በደስታ መኪና የሚነዱ ታዳጊዎችን ያያል። ሞቅ ባለ ፈገግታም ይመለከታቸዋል። ይህ ነገር ሎስ አንጀለስን ጥሎ ለመሄድ የነበረውን ሀሳብ ያስቀይረዋል። ወደ ወንጀል ምርመራ ክፍሉ ይሄድና ፍሎን ያገኛታል። ወደ መዝጊያ የመጣው የጁሊን አስከሬን ለመመርመር ነው። ፍሎም የወንጀሉን አፈጻጸም ከሌሎች 4 ሰለባዎች ጋር ተመሳሳይ መሆኑን ትነግረዋለች። ገዳዩ ሟች ህይወቷ ካለፈ በኋላ ተመልሶ መጥቶ በሩ ላይ ያስደገፋት ይመስላል። በንክሻው ላይ የተደረገው የጥርስ ምርመራ ግልጽ ያልሆነ ውጤት ይሰጣል። ፍሎ ከቀደሙት አስከሬኖች አንጻር ሲታይ ንክሻው ይበልጥ የመምጠት እንጂ የመንከስ እንዳልሆነ ታስባለች። እንዲሁም በንክሻው ላይ ለአፍ ማጠቢያነት የሚያገለግለውን ሶዲየም ቤንዞይት ንጥረ ነገር ተገኝቷል። ሌላው አስደንጋጭ ዝርዝር ነገር ደግሞ ገዳዩ ከሞተች በኋላ አካሏን መላጨቱና እግሯ ላይ ቁስል ማድረሱ ነው፣ ምንም እንኳን ደም ባይኖርም። በዚያ ሰልቺ ግምግማ የደከማት ፍሎ ዲክን አራብህም እንዲህ ብላ ጠይቀዋለች። እሱ ግን የድሮ ፋይል ካወጣችለት እሱ እንደሚጋብዛት በፍጥነት ይነግራታል። እሷ ወረቀቱን ስታይ ፊቷ ወዲያው ይቀየራል። ነገሩ በሰሜን ስላለው ጉዳይ ብቻ እንዳልሆነ ትረዳለች። ምን የተካሄደ እንዳለ ግራ ይገባታል። እሱ ዝም ብሎ ይመለከታል። እሷም ፋይሉን ለማምጣት ትማማለች። ነገር ግን የሆነ ነገር ከተበላሸና እንደገና ልትረዳው እንደማትችል ታስጠነቅቀዋለች። ፍሎ ከሄደች በኋላ ዲክ ከጁሊ አስከሬን ጋር ማውራት ይጀምራል። እሷ ገዳዩ እንደምታውቀው ወይንም ደግሞ ቢያንስ ገዳዩ እሷ እንደሚያውቃት ይሰማዋል። ከራት በኋላ ፍሎ ለዲክ ስለ ዓለም ያላትን አመለካከት ትነግረዋለች። ጥሩ አለ፣ መጥፎ አለ፣ ግን መታገስ አለብህ ትላለች። ወደ አይኖቹ ስትመለከት የምታየው ነገር ጥሩ እንዳልሆነ ታምናለች። አንድ ቁልፍ አውጥታ ትሰጠዋለች። ይህን ያደረጉትን ነገር ለማስታወስ እንደሆነ ትነግረዋለች። ከጥቂት ማመንታት በኋላ ቁልፉን ይወስዳል። በኋላ ላይ ዲክ ወደ ጁሊ አፓርታማ ይገባና ፍሪዩስ መመልከት ይጀምራል። የቤቱ አከራይ እሱን እዚያ በማየቷ ደንግጣ ትወጣለች። ፖሊሶቹ ከአፓርታማው ጋር የነበራቸውን ስራ የጨረሱ መስሏት ነበር። እሱ ፍሪዩ ከተበላሸ ምን ያህል ጊዜ እንደሆነውና ጥገናው በእሷ ስር እንደሆነ ይጠይቃታል። ይህ ነገር እሱ ቤቱን ሊከራይ እንደፈለገ እንድታስብ ያደርጋታል። እሱ ግን ያንን እብድ ሀሳብ በሳቅ ያሳልፈዋል። ፍሪጁን እንዲያስተካክል ከትሪፕል ኤ አፕላያንስ አንድ ሰው ጠርታ ነበር። ነገር ግን ከጁሊ ሞት በኋላ ነገሩን ያን ያህል አስፈላጊ መስሎ ስላልታያት ትኩረት እንዳልሰጠችው ትናገራለች። ዲክ ይህንን ይጽፈዋል። በፍሪጅ ውስጥ የነበሩት ነገሮች ሁሉ አስቀድሞ መበላሸታቸውን ያረጋግጣል። በፍሪጅ ውስጥ የቀሩት እቃዎች ለምስክርነት ይጠይቃል። እሷም ይህን ለማድረግ ትንቀሳቀሳለች። ከዚያም በመስኮቱ አጠገብ ተቀምጦ ትዕይንቱን ያስተውላል። ይህ ነገር በጫካ ውስጥ የነበረን የወንጀል ቦታ ትዝታ ያመጣበታል። ነገር ግን አከራዋን ታቋርጣለች። አንድ ሰው ያንን ሽታ እንዴት ሊለምደው እንደሚችል ትገረማለች። ዲክም በዝምታ እድለኛ ከሆንሽ አትለምጂውም ይላታል። እሷ ልትሄድ ስትል ስራውን ሲጨርስ በሩን እንዲቆልፍ ታሳስበዋለች። በኋላ ላይ ዲክ ወደ አንድ ሆቴል ይሄዳል። በሩ ላይ የቆሙ ሴተኛ አዳሪዎችን ያያል። ወደ ውስጥ ሲገባ ባለቤቱ ዲክ እሱ ሊጠይቀው የመጣ መስሎት በሩ ላይ ካሉት ልጃገረዶች ጋር ምንም አይነት ግንኙነት
ግንኙነት እንደሌለው መማል ይጀምራል። ሆኖም ዲክ የሚፈልገው ክፍል ብቻ ነበር። ክፍያውን ከፍሎ ቁልፉን ይወስዳል። ወደ ላይም ያመራል። የተጎጂዎችን ፎቶ ግድግዳው ላይ ይለጥፋል። አልጋው ላይ ተኝቶ በባትሪ ይመለከታቸዋል። ነገር ግን ሴቶቹ ከፊቱ በረድፍ ቆመው በአይነ ህሊናው ይታዩታል። ይህም እንቅልፍ እንዳይወስደው ያደርገዋል። በማግስቱ ጠዋት ካርል ጂምን ይጠራዋል። ታን ህይወቱን እንዳጥፋ ይነግረዋል። ይህ ነገር ከከርን ካውንቲ ጋር ምን ግንኙነት እንዳለው ይጠይቃል። ጂምም ዲክ በሰሜን በኩል ተመሳሳይ ጉዳይ ስላለው በመስተዋቱ በኩል ይታተል እንደነበር ይገልጻል። ካርል በዚህ አልተደሰተም። ዲክ ከ5 ዓመት በፊት ከኃላፊነት ከተነሳ በኋላ ምንም አይነት የነፍስ ማጥፋት ወንጀል እንዳልሰራ ይገልጻል። ካርል ጂም ስለ ዲክ የሚያውቀው ነገር እንዳለ ይጠይቃል። ጂምም የሚያውቀውን ይናገራል። ሆኖም ካርል ትክክለኛ ታሪክ ያስረዳል። ሰውየው በጉዳዩ ላይ በጣም እንደለፋና በ6 ወራት ውስጥ እገዳ፣ ፍቺና የልብ ቀዶ ጥገና አስተናግዷል ይላል። ጂም በእውነቱ የዲክን ቦታ ነው የተካው። ካርልም ከዲክ ጋር እንዳይቀላቀል ይመክረዋል። ጂም ዲክ ወደነበረበት ስለተመለሰ ምንም ትልቅ ነገር አይታየውም። ካርል ግን የዲክ አለቃ ዲክ የረፍት ቀናትን እንደወሰደ እንደነገረው ይገልጻል። የረፍት ቀናቱን የወሰደውን ጎልፍ ለመጫወት እንዳልሆነ ግልጽ ነው። ዲክ ስራውን ይጀምራል። ወደ ትሪፕል ኤ አፕላያንስ ህንፃ በመሄድ የሰራተኞችን ዝርዝርና የጥገና ቀጠሮ ደብተር ይመለከታል። ለመሄድ ወደ መኪናው ሲገባ ከኋላ መስተዋቱ ላይ ትሪፕል ኤ አፕላያንስ የሚል ምልክት ያያል። ለመፈተሽም ይወርዳል። ባጁን እያሳየ ባለፉት 2 ሳምንታት የተደረጉ ገና ትዕዛዞችንና የሁሉንም ሰራተኞች ዝርዝር ይጠይቃል። ሰራተኞቹንም ያስተውላል። በዝርዝሩ ላይ የተሰረዘ የጥገና ትዕዛዝ ያያል። ገጹን ገንጥሎ ይወስዳል። ከዚያም ሱቁን ጥሎ ይወጣል። በአሻራ ላቦራቶሪ ውስጥ ጂም ከአሻራዎቹ ጋር በተያያዘ ምንም አይነት አዲስ ነገር ባለመኖሩ ተበሳጭቷል። ይህ ደግሞ በአብዛኛው ከቤት እቃዎች የተነሳ ነበር። በኋላ ላይ ጂም የራት ባንስ ቤተሰቡን ይጎበኛል። እነሱም የጠፋችው ልጃቸውን የሮንዳን ቪዲዮ ያሳዩታል። በምትሮጥበት ጊዜ ሁል ጊዜ ቀይ ባሬት ኮፍያ ታደርጋለች። ጂምም ከመሄዱ በፊት እንደሚያገኛት ቃል ይገባል። በኋላ በዚያኑ ምሽት ሌላ አስከሬን አንድ ድልድይ ስር ተገኝቶ ይታያል። ፈጣን ፍተሻ ካደረገ በኋላ ጂም ሴቷ ልጅ ሮንዳ እንዳልሆነች ይረዳል። ወደ ላይም ሲመለከት ዲክን ያያል። ምንም እንኳን በመገኘቱ ባይገረምም ዲክ ስለ አስከሬኑ እስካሁን ምን እንዳገኘ ይጠይቃል። ጂምም ከበፊቱ ገዳይ ጋር ተመሳሳይ የግድያ አይነት መሆኑን ይገልጻል። ንግግሩን በመቀየር ስለ ሜሪ ሮበርትስ ይጠይቃል። የስታንንም ነገር ይነግረዋል። ሆኖም በወንጀሉ ቦታ ላይ የሆነ ነገር እንዲመለከት ይጠራል። ዲክ ግን በዝምታ ይመለከታል። በኋላ ላይ ጂም እንደገና ድልድዩ አጠገብ ያገኘዋል። ዲክም ከካርል ጋር በሱ ምክንያት ለተፈጠረው ግጭት ማካካሻ እንዲሆን የሰራተኞችን ስም ዝርዝር ይሰጠዋል። ጂም የቁርስ ግብዣውን ያስታውሰዋል። ዲክም ወደ ቤቱ ይከተለዋል። ቀኑም ብሩህ በሆነበት ወቅት ሁለቱም ለቁርስ ይቀመጣሉ። የጂም ሚስት አና ዲክን በማስተናገዷ ደስተኛ ነች። ልጆቿ ወደ ታች ይወርዳሉ። ታናሽየውም ከመሄዷ በፊት ለዲክ ጉንጩ ላይ ትሰማዋለች። ይህም የዲክን ልብ ያሞቀዋል። ከዚህ በኋላ ዲክ የድሮ ሚስቱን ማርሻልን ይጎበኛታል። እሷም ከረዥም ጊዜ በኋላ እሱን በማየቷ ትገረማለች። ከጥቂት ግራ የሚያጋባ ንግግር በኋላ ይለያያሉ። ቢሮ ውስጥ ጂም 3 ፋይሎችን ያገኛል። ሜሪ ሮበርትስ፣ ፔጅ ካላሃን እና ታማሪ ኢዊንግ ሁሉም ሴተኛ አዳሪዎች የነበሩ ሲሆን በአንድ ምሽት በአንድ ቦታ ላይ አደንዛዥ ተሰጥቷቸው በስለት ተወግተው ተገድለው ተገኝተዋል። በኋላ ላይ ጂም በአንድ ባር ውስጥ ዲክን ያገኘዋል። ሁለቱም ስለ ተከታታይ ገዳይና እስካሁን ስላሉት 6 ሰለባዎች ይወያያሉ። ጂም አንድ ከባድ ጥያቄ ይጠይቃል። ሁሉም ሰው የረሳውን የ5 ዓመት የድሮ ጉዳይ ለመፍታት ለምን ትሞክራለህ? ዲክ ምንም ማለት ሳይችል ዝም ብሎ ይመለከታል። በኋላ ላይ ጂምም ወደ አንድ ቦታ ይዞት ይሄዳል። ከ5 ዓመት በፊት የነበረውና አሁን ካለው ጉዳይ ጋር ተመሳሳይ የሆነውን የወንጀል ቦታ ያስረዳዋል። ዲክ ይህ የእሱ ኃላፊነት እንደሆነና የሚሞቱት ሴቶች ልጆቹ እንደሆኑ እንደሚሰማው ይነግረዋል። እሱ አሁን የእነሱ መልአክ ነው። የህይወት መዝገባቸውን ለማስተካከል የመጣ ሆኖም ጂም በመልአክ ስራ ውስጥ እንዳይገባ ይመክረዋል። የዲክ አንድ ፍላጎቱና ምኞቱ ስራውን ማጠናቀቅ ነው። ልክ ጂም ለማድረግ እንደሚሞክረው ሁሉ ጂምን መልሶ ይነዳ ሳለ ጂም ለግድያዎቹ ጠያቂ ያኛው ገዳይ እንዳልሆነ ይሰማዋል። ዲክ ግን ያንን አማራጭ እስካሁን ውድቅ አላደረገም። ጂም የሰራተኞችን ፋይል ይሰጠዋል። ከነሱ መካከል ሁለቱ የጥቃት ሪከርድ እንዳላቸው ይገልጻል። ያን ያህል ከባድ ነገር አይደለም። የዲክ ቲዎሪ ትክክል እንዳልሆነ ይሰማዋል። ዲክ ግን ህሊናውን ማዝራት ብቻ ይፈልጋል። በጋራ የነበራቸውን ስራ ጨርሰው ጂም ለመውረድ ይዘጋጃል። ዲክ የጁሊን የመጨረሻ ምግብ ይጠይቃታል። ጂምም የተጠበሰ ስጋ እንደነበር ይነግረዋል። ለምን አስፈላጊ እንደሆነ ግን ይገረማል። ዲክ ትናንሽ ነገሮች ናቸው የሚያስጠረጥሩ ብሎትም ይነግረዋል። የሰራተኞችን ፋይል ከተመለከተ በኋላ በቀጥታ ወደ አልበርት ፓርማ አፓርታማ ያመራል። መኪናውንም መፈተሽ ይጀምራል። ስፓርማ በድንገት ከየት መጣ ሳይባል ይታያል። ዲክም ባትሪውን ያበራበታል። መኪናውን ለመግዛት ፍላጎት እንዳለው ያስመስላል። ፓርማ የመሸጫ ምልክቱ ለሌላ መኪና እንደነበር ይናገራል። ነገር ግን ይህ ነገር በዲክ ጆሮ ውስጥ የገባ አይመስልም።
ስለ መኪናው የኋላ ማስቀመጫ ስፋት ይጠይቀዋል። ይህም ወዲያውኑ የስፓርማን ትኩረት ይስባል። እሱም ዝም ብሎ ይመለከታል። ከዚያም የቆሻሻ ከረጢቱን ቅርጫት ውስጥ ይጥለዋል። በኋላ ላይ ዲክ ከረጢቱን ይዞ ሆቴል ይደርሳል። ለኤስም ደውሎ በአልበርት ሊዮናርድ ፓርማ ላይ የዲኤምቪ ፍተሻ እንዳያደርግና ባለፉት ጥቂት ወራት መኪና መሸጥ አለመሸጡን እንዲያይ ይነግረዋል። ክፍል ውስጥ የቀሩትን እቃዎች ይዘረግፋል። አብዛኛዎቹ ቆሻሻና ግማሽ የተበላ ፒዛ ያገኛል። በማግስቱ ጠዋት ፒዛውን ወደ ፍሎ ይወስደዋል። እሷም የንክሻ ምልክቱን ከጆሊ እና ከኢዊንግ ምልክቶች ጋር ታወዳድረዋለች። ውጤቱ ግልጽ ባይሆንም በምልክቶቹ ላይ አንዳንድ ተመሳሳይ ነገሮች አሉ። ሌላም ነገር ታስተውላለች። ፓርማ ፒዛውን ስለሚያጥፋው ከምስራቅ የመጣ መሆኑን ትገልጻለች። ዲክም ፈገግ ይላል። ከዚያም ይወጣና ቀኑን ሙሉ ስፓርማን መከታተል ይጀምራል። ከማግስቱ ድረስ ይቀጥላል። ነገር ግን ፓርማ ዲክን ይይዘዋል። ሁለቱን መኪና ጎን ለጎን ሆነው ሳለ ስለ መኪናው የኋላ ማስቀመጫ ስፋት ዲክን ይጠይቀዋል። ከዚያም እንደገና አሳይቶት ይነዳል። ሰውየውም በእርግጥም አጠራጣሪ ይመስላል። ጂም ከዲክ ጥሪ ደርሰዋል። ሁለተኛዋ ሰለባ የት እንደተገኘች ይጠይቀዋል። ቦታው ለጋዜጠኞች ጨርሶ አልተለቀቀም ነበር። በአቅራቢያው ያለው ማይል ምናልባት 467 ነው። ስፓርማ የነበረው በትክክል በዚያ ቦታ ላይ እንደነበር ይታወቃል። ይህም ዲክ ይበልጥ እንዲጠራጠረው ያደርገዋል። ኤስ ለጂም በስፓርማ ስም የተመዘገበ የተተወ መኪና እንዳለ ይነግረዋል። ዲክ እንዲፈትሽ የጠየቀውና እነሱም ለመመርመር ይሄዳሉ። በፍተሻው ምንም ነገር አይወጣም። ጂም አሻራውን ለመውሰድ ይወስናል። ጂምም ዲክን የፓትሮል መኪና ዛ ፓርማ እንድትወስድ ይነግረታል። እሷ ቲና ስትባል ፓርማ ተጠርጣሪ ሊሆን እንደሚችል ታስታውሰዋለች። ነገር ግን አሁን የጂም ትልቅ ጭንቀት አይደለም። ላቦራቶሪ ሲደርስ ይበሳጫል። የስፓርማ የጣት አሻራ ከገዳዩ ጋር ተመሳሳይ ቢሆንም ፍጹም ተዛማጅ ግን ማግኘት ግን አልቻሉም። ጂም ሰራተኛውን ሲመታው ለጥቂት ይደርሳል። ነገር ግን ራሱን ተቆጣጥሮ ይወጣል። ፓርማ ለጥያቄ ይመጣል። ነገር ግን ጂም እና ኤስ ላይ ያፌዝባቸዋል። ዲክ ይገባል። ተጎጂዎቹን የአስክሬን ፎቶዎች ተዋል። ዲክም በስፓርማ ባህሪ ላይ ቁጥጥሩን ያጣል። ፎቶዎችን በሚመለከትበት ጊዜ ለምን እንደደነገጠ ይጠይቀዋል። ነገሩ እውነት ቢሆንም ስፓርማ ግን በዲክ ላይ ይስቃል። በኋላ ላይ ጂም ለቲና ሊሆኑ የሚችሉ ተጠርጣሪ ፎቶዎችን ይሰጣታል። ያደናትን ሰው እንድትለይ ይጠይቃታል። ወደ ስፓርማ ፎቶ ስትደርስ ትኩረቷን እሱ ላይ ታደርጋለች። እሱም በቅርበት ለማየትም ትጠይቃለች። በሽንት ቤት ስትወጣ ስላየችው ጣቢያ ውስጥ እንዳለ ታውቃለች። እንዳለመታደል ሆኖ ይህ ነገር እንደ ገለልተኛ ምስክርነት ያበላሸዋል። ይህም ጂምን ያበሳጨዋል። ቢሮ ውስጥ ካርል ለጂም ሸሪፉ ፌዴራሎችን እየጠራ እንደሆነና ሰኞ ዕለት የሚመጣ ሰው እንዳላቸው ይነግረዋል። ምክንያቱም ከሁለት ደካማ ተጠርጣሪዎች ውጪ በጉዳዩ ላይ ምንም አይነት ግት አልተመዘገበም። ጂም ከመሄዱ በፊት ካርል ስፓርማ ከ8 ዓመት በፊት በአንድ ማደያ ላይ ራሱን ጥፋተኛ አድርጎ እንደነበር ይገልጻል። ሆኖም ግን በማግስቱ ጠዋት ተለቋል። ምክንያቱም እየዋሸና ፖሊስን እያፌዘ ነበር። ሁሉንም ዝርዝሮች ቢያውቅም ከግድያው ቦታ በ10 ማይል ርቀት ውስጥ አልነበረም። ጉዳዩ በፌዴራሎች ከመወሰዱ በፊት 2 ቀናት ብቻ ስላሉት ጂም በማንኛውም መንገድ ምርመራውን ለመቀጠል ይወስናል። ወደ ዲክ ሆቴል ክፍል ይሄዳል እና ከዓመት በፊት የነበሩትን የሶስቱን ሰለባዎች ፎቶዎች በማየት ይገረማል። ዲክ ታሟል እና ዶክተር ያስፈልገዋል ብሎ ያስባል። ዲክ ግን ጠርጣሪ እንዳላቸው ይሰማዋል። ጂም እንደዚያ አያስብም። ዲክ ግን በጂም ውስጥ ያለውን ህመም ይጠራዋል። የሆነ ነገር አለን፣ ምን እንደሆነ ብቻ አናውቅም። ዲክ ወደ ስፓርማ አፓርተማ ለ5 ደቂቃ ብቻ መግባት ከቻለ መልሱ እዚያ ውስጥ እንዳለ ያውቃል። ጉዳዩን ለራሱ መያዝ ይፈልጋል። ለዚህም ጂምን ይህንን ውለታ ይጠይቀዋል። ጂምን በመጨረሻ ይስማማል። በኋላ ላይ ስልክ ሳጥን ለስፓርማ ይደወላል። በጣቢያው ለተፈጠረው ነገር ካሳ ሊከፍለው መገናኘት እንደሚፈልጉ ይነግረዋል። ጂም ከዲክ ጋር ወደ መኪናው ይመለሳል። ሁለቱም ስፓርማ ከአፓርተማው ሲወጣ ይመለከታሉ። ይህንን ምልክት በመውሰድ ዲክ ከመኪና ይወጣል። ጂም ግን ስፓርማ ከተመለሰ 2 ጊዜ ክላክስ እንደሚያደርግለት ይነግረዋል። አፓርተማ ውስጥ ዲክ ከፍተኛውን ፍተሻ ይጀምራል። በዚህ መሃል ስፓርማ ባር ውስጥ የማይመጣውን ጂም እየጠበቀ ነበር። ዲክ በወለል ውስጥ ባለው ክፍል ውስጥ ስለተከታታይ ግድያው የተቆረጡ የጋዜጣ ጽሑፎችን ያገኛል። በድንገት የስፓርማ ፖሊስ ሳይረን ይጮሃል። ዲክም ወደ ስፓርማ አድራሻ ፖሊስ እየመጣ እንደሆነ ይሰማል። በፍጥነት በመንቀሳቀስ ዲክ ከአፓርታማው ይወጣል። ነገር ግን ፖሊሶቹ አስቀድሞ ስለደረሱ በኮርኒሱ በኩል ያልፋል። ጂም ራሱን ያስተዋውቃል። ለመግባትም ይሞክራል። ነገር ግን የእሱ ክልል ስላልነበረ ይከለከላል። ወደ ስልክ ሳጥኑ በፍጥነት በመሄድ ወደ ጣቢያው ይደውላል። ነገር ግን ምንም ሳይናገር ይዘጋል። ልክ በዚያኑ ቅጽበት ስፓርማን ያስተውላል። እሱም ዞሮ ልክ እንደ ድሮ ጓደኛ እጁን ያወዛውዝለታል። ጂም ዲክን ያየዋል። ወደ እሱም ይነዳል። ዲክም በተሳካ ሁኔታ መኪና ውስጥ ይገባል። ስፓርማ ራሱ ነበር ሪፖርቱን
የደወለው ጂም ቀይ ባሬት አይቶ እንደሆነ ይጠይቃል። ሮንዳ ስትጠፋ አድርጋው እንደነበር ይገልጻል። ዲክ ሌላ 5 ደቂቃ ከተሰጠው ሊያገኘው እንደሚችል ይሰማዋል። በማግስቱ ጠዋት ጂም ስፓርማ መኪናው እንደተሰረቀበት ሪፖርት አድርጎ እንደነበር ነገር ግን እንዳልተመረመረ ይገልጻል። ሆኖም መልካም ዜናው ስፓርማ ከ5 ዓመት በፊት ከግድያዎቹ በኋላ 6 ሳምንት ባነሰ ጊዜ ውስጥ ከተማዋን ጥሎ ወደ ዲትሮይት መሄዱ ነው። ዲክ ስፓርማን የተከታተሉት እንደሆነ የሚያውቅ ይመስለዋል። ጂም ግን ሀሳቡን ይወደዋል። ዲክ ቁጭ ብሎ መጠበቁ ትልቅ የጊዜ ማባከን እንደሆነ ተሰምቶት ያውቅ እንደሆነ ይጠይቃል። እንግዲህ ጂም የሚያስበው ብቸኛው ነገር በሱ ስም ማንም ሰው ህይወት እንዳያልፍ ነው። ቀኑን ሙሉ እስከ ምሽት ድረስ ስፓርማን ይከተላሉ፣ ነገር ግን ምንም ነገር አያገኙም። ይህም ጂምን በጣም ያበሳጨዋል። በኋላ ላይ ዲክ አንዳንድ እቃዎችን ለመግዛት ጂምን መኪና ወስዶ ይሄዳል። ልክ በዚያ ጊዜ ጂም በስልክ ሳጥን ውስጥ ስልኩ ያለማቋረጥ ይሰማል። ለመውሰድም ይሄዳል። በድንገት ስፓርማ ከበስተጀርባው ይታያል። ጂምም ወዲያውኑ ሽጉጡን አውጥቶ ይደቅንበታል። እጆቹን ወደ ላይ አድርጎ ወደ በሩ እንዲዞር ያዘውና የሮንዳን ፎቶ ያሳየዋል። ያለችበትንም ይጠይቀዋል። ስፓርማ በጂም ላይ ያፌዛል። ነገር ግን ጂም ምን ያህል ቁርጠኛ እንደሆነ ሲያይ ወደ ሮንዳ ሊወስደው ይስማማል። በስፓርማ መኪና ሲሄዱ ዲክ ያያቸዋል። ወዲያውኑም ይከተላቸዋል። ከረዥሙ ጉዞ በኋላ አንድ ሰው የማይታይበት ጭው ያለ ቦታ ላይ ይደርሳሉ። ስፓርማም ጂምን ወደ አንድ የተለየ ቦታ ይመራዋል። ሮንዳ መሬት ውስጥ እንዳለች ፍንጭ ይሰጠዋል። አካፋም ለጂም ይሰጠዋል። ነገር ግን ጂም ሽጉጡን ደቅኖ እሱ እንዲቆፍር ያዘዋል። ስፓርማ በዝምታ ብዙ የሚታሰቡ ነገሮች እንዳሉ ይነግረዋል። አካፋውንም እንደገና እንደ ስጦታ ያቀርበዋል። ጂም በመጨረሻ ይወስደዋል። ስፓርማም ዝም ብሎ የተመለከተው መቆፈር ይጀምራል። ብዙ ከተቆፈረ በኋላ ስፓርማ ሌላ ቦታ ያሳየዋል። ይህም ጂምን ያስቆጣዋል። ሆኖም አዲሱን ቦታ መቆፈር ይጀምራል። በዚህ መሃል ዲክ ወደ እሱ ቦታ ይጠጋ ነበር። ጂም ያለምንም ግኝት ከቆፈረ በኋላ ስፓርማ ሌላ ቦታ ያሳየዋል። ይህም ዝም ብሎ እየቀለደበት እንደሆነ ግልጽ ያደርገዋል። በዚህ ጊዜ በህይወቱ ሙሉ ማንም ሰው አጥፍቶት እንደማያውቅ ያምናል። ለጂም ሁለት አማራጮችን ይሰጠዋል። ወይ ጂም እሱን አምኖ አብሮ ወደ ቤት ይመለሳሉ፣ ወይም ጂም በሜዳው ዙሪያ መቆፈሩን ይቀጥላል። ጂም ምንም ሳይደነግጥ መቆፈሩን ይቀጥላል። ነገር ግን ስፓርማ ልጆቹን እየጠቀሰ ያፌዝበት ይጀምራል። ቃላቱ ጂምን ያሸንፉታል። በድንገትም ስፓርማን በአካፋው ይመተዋል። ስፓርማ መሬት ላይ ይወድቃል። ጂምም ሊቀሰቅሰው ይሞክራል፣ ነገር ግን ምንም አይነት ምላሽ አያገኝም። ዲክ በመጨረሻ ይደርሳል። ስፓርማ መሬት ላይ ተኝቶ ሲያይ በድንገት የድሮ ትዝታ ይመጣበታል። በዚያ ጊዜ ከካርል ጋር የወንጀሉን ቦታ እየመረመሩ ሳለ ከጥፋቱ የተረፈችውን አንደኛዋን ሴት በስህተት ተኩሶ ገሏት ነበር። መሞታ ለመሞቱን ለመፈተሽ ሲሄድ ስፓርማ ህይወቱ ማለፉን ያረጋግጣል። በከፍተኛ ፍርሃት የተንቀጠቀጠ ጂም ይህ ሁሉ የስፓርማ ጥፋት እንደነበርና እሱ ተከታታዩ ገዳይ እንደነበር ይነግረዋል። ስፓርማ ሲያፌዝበት ራሱን ጥፋተኛ ማድረጉን ያምናል። አሁን ግን ምን እንደሚያደርግ ግራ ይገባዋል። ዲክ ግን አስከሬኑን እንዲቀብረውና ለማንም ምንም እንዳይናገር ይነግረዋል። በስፓርማ መኪና ከመሄዱ በፊት ከጥቂት ሰዓታት በኋላ እንደሚመለስ ቃል ይገባል። ስፓርማ አፓርታማ ሲደርስ አንዳንድ የስፓርማ እቃዎችን በከረጢት መሰብሰብ ይጀምራል። የመኪናውንም ቁልፍ ለአንድ ሰው ይሰጣል። መኪናውንም ትቶት ይሄዳል። ሆኖም በአፓርታማው ወለል ውስጥ የተደበቀ ክፍል ያገኛል። ወደ በረሃው ሲመለስ ዲክ ጂም ስፓርማን እንዳዘዘው እንዳልቀበረው ይረዳል። ይልቁንም ስፓርማ ገዳያቸው እንደነበር ለማመን ጓግቶ በሜዳው ዙሪያ ሁሉ ሲቆፍር ነበር። ዲክ ስፓርማን ይቀብረዋል። ጂም ግን በድንጋጤ ቆሟል። ያ ልጅ ዲክ የኛ ልጅ እንደነበር እርግጠኛ ነኝ። ዲክ ማንም ግድ እንደማይሰጠው ይሰማዋል። እናም ከዚህ ባለፈ ጉዳዩን ጨርሶታል። ጂም ወደ ጣቢያው እንዲመለስና ለካርል ስፓርማ ምንም እንዳልተገኘበት እንዲነግረው ይመክረዋል። ለጥቂት ሳምንታት እረፍት እንዲጠይቅና ለካርል ዲክ ከተማውን ጥሎ እንደሄደ እንዲነግረው ይነግረዋል። ስፓርማም ጠፍቷል። ሊመለስ የሚችለው ደግሞ ጂም ራሱ ከፈቀደለት ብቻ ነው። ወደ ስፓርማ ቦታ ዳግመኛ እንዳይሄድ፣ ስሙንም እንዳያነሳ ወይም ፋይሉን እንዳያወጣ ያዘዋል። ይህንን ካደረገ ስፓርማ ተነስቶ የጂምን ህይወት ያጠፉታል። ትናንሽ ነገሮች ናቸው የሚቀዱህና የሚያስይዙህ ይለዋል። ጂምም ይረዳዋል። ዲክ በመኪና ከመሄዱ በፊት ሁለቱም ሞቅ ባለ ስሜት ይተቃቃሉ። ሰኞ ጠዋት ፌዴራሎች የመጣ ሰው ይደርሳል። ጉዳዩንም በይፋ ይረከባል። ለሁሉም ስለሚገመተው ገዳይ መግለጫ ይሰጣል። ምርመራውን ከባዶ የጀመሩ ነው። ፖሊሶቹ እስካሁን ያገኟቸው ፍንጮች ሁሉ ወደ ጎን በመተው በዚህ መሃል ጂም አስቀድሞ በእረፍት ላይ ሆኖ ልጆቹን በዋና ገንዳው አጠገብ በዝምታ ይመለከታል። አናም በመስኮት በኩል ትመለከተዋለች። የሆነ ነገር እንደተበላሸ እያወቀች የበር ደወል ይጮሃል። አናም በሩን ስትከፍት ኤስን ታገኘዋለች። ከዲክ የተላከ መልእክት ይመጣል። ይህንንም ወደ ጂም ትወስደዋለች። ምንጩንም ነግረው ወደ ሀሳቡ ተዋዋለች። ሲከፍተው ምንም መላእክት የሉም የሚል ማስታወሻ ያያል። ከዚያም ቀይ ባሬት ኮፍያ ያገኛል። ይህም ገዳዩ
የሞተው ስፐርማ መሆኑን ይገልጻል። በከርን ካውንቲ ዲክ የሰበሰባቸውን የስፐርማ እቃዎችን በሙሉ በእሳት ያቃጥላል። በአንድ የቆርቆሮ ሳጥን ላይ ያፈጠጠ ፍሎ ባለፈው ጊዜ እንዴት እንደሸፈነችለት ያስታውሳል። የሟቿን የሞት መንስኤ በጥይት ፈንታ በርካታ የስለት ቁስሎች ብላ በመጻፍ አትርፈዋለች። ሳጥኑን ዘግቶ ወደ እሳት ውስጥ ይወረውረዋል። ከዚያም አዲስ የባሬት ኮፍያዎችን ፓኬት ያነሳል፣ ቀዩ የሌለበትን። እሱም ወደ እሳት ውስጥ ይጥለዋል። ሁሉም ነገር እየነደደ ሲመለከት ዞሮ ይሄዳል። እንግዲህ እስከ መጨረሻ ከደረሳችሁ ላይክ በተኑን ይጫኑ፣ ኮሜንትም ይጻፉልን፣ ሼር ያድርጉ። ቀጣዩ ሪካፕ እንዳያመልጣችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።